ሰላም፣ እስኪ አንድ ነገር እንጠይቅ። አንድ ግዙፍ ባንክ በቃ የደንበኛ ግንኙነት ሶፍትዌር ሲገነባ ምን ይመስላል? እንዴት ነው የሚሰራው? ዛሬ ልክ አንድ ውስብስብ ሕንፃ እንደሚገነባው በቃ የዛን ንድፍ ይዘን ሂደቱ ምን እንደሚመስል ደረጃ በደረጃ አብረን እንመለከታለን። አዎ፣ ይህንን ለደንበኛ ግንኙነት የቀረበ ሰማያዊ ንድፍ ብለን ልንጠራው እንችላለን። እሺ፣ እስኪ በዚህ መሰረታዊ ጥያቄ እንጀምር። አንድ ባንክ እኮ በሚሊየን የሚቆጠሩ ደንበኞች ይኖሩታል አደል? ታዲያ ከእያንዳንዱ ደንበኛ ጋር እንዴት ነው የግልና ትርጉም ያለው ግንኙነት መፍጠር የሚችለው? ይህ እኮ ነው በዘመናዊው የባንክ ዓለም ትልቁ ፈተና። እና ሲአርኤም የሚባለው ሶፍትዌርም መፍትሄ ለመስጠት የሚሞክረው በቃ ይህንን ችግር። እንግዲህ ሲአርኤም ምንድን ነው? በቀላሉ ስናስቀምጠው አንድ ንግድ ስለ ደንበኞቹ የሚያውቀውን የእያንዳንዱን ነገር በአንድ ቦታ የሚያደራጅበት እንደ ዲጂታል አእምሮ ማለት ነው። ግን ዋናው ነጥብ መረጃ መሰብሰብ ብቻ አይደለም፣ በጭራሽ። ዋናው ሐሳብ ያንን መረጃ ተጠቅሞ የተሻለ አገልግሎት መስጠት እና ከዛም አልፎ ጠንካራ ግንኙነት መገንባት ነው። ይህንን ውስብስብ ሂደት በቀላሉ ለመረዳት እስኪ አንድ ምሳሌ እንጠቀም። ልክ አንድ ባንክ ሲአርኤም ሲገነባ ማለት አንድ ቤተሰብ ለራሱ ፍላጎት ብቻ የሚስማማ ቤት እንደሚገነባ አድርገን እናስበው። እያንዳንዱ ክፍል፣ እያንዳንዱ ዝርዝር ነገር በቃ የቤተሰቡን ያኗኗር ዘይቤ ለማመቻቸት ታስቦ ነው የሚሰራው አይደል? ሲአርኤምም ለባንኩ ልክ እንደዛ ነው። በትክክል ለባንኩ ፍላጎት የተበጀ ዲጂታል ቤት ማለት ነው። እሺ፣ ስለዚህ የመጀመሪያውና ትልቁ ጥያቄ ለምንድን ነው አንድ ባንክ እንዲህ ያለ ውስብስብና ውድ የሆነ ስርዓት ለመገንባት የሚነሳው? ለምን? እስኪ ከበስተጀርባ ያሉትን ዋና ዋና ምክንያቶችን መርምር። እውነታው ዘመናዊ ባንኮች ከባድ ፈተናዎች ገጥሟቸዋል። አንደኛ፣ አብዛኞቹ ግብይቶች ምንም አይነት የግል ስሜት የላቸውም። ሁለተኛ፣ ውድድሩ በጣም ከባድ ሆኗል። ደንበኞች ደግሞ ልክ እንደ ኔትፍሊክስ ወይም አማዞን አይነት ለነሱ ብቻ የተዘጋጀ የሚመስል አገልግሎት ይጠበቃሉ። ከሁሉም በላይ ደግሞ የደንበኛ መረጃው እዚህም እዛም በተለያዩ ቦታዎች ተበታትኗል እና ሲአርኤም የሚመጣው እነዚህን ሁሉ ክፍተቶች ለመድፈን ነው። እሺ፣ ለምን እንደሚያስፈልግ አሁን ግልጽ ሆነዋል። አሁን ደግሞ ወደ ቀጣዩ ጥያቄ እንሂድ። እንዴት? ማለትም የሶፍትዌሩ ግንባታ ሂደት ራሱ ምን ይመስላል? ልክ ቤትን ስንገነባ የምንከተለው ንድፍ እንዳለ ሁሉ የሶፍትዌር ልማትም በግልጽ የተቀመጡ ደረጃዎች አሉት። በመጀመሪያ እቅድና ግኝት የሚባል ደረጃ አለ። እዚህ ላይ ባንኩ በትክክል ምን እንደሚፈልግ ይለያል። ቀጥሎ ደግሞ ንድፍ ነው። ሶፍትዌሩ ምን መምሰል እንዳለበትና እንዴት እንደሚሰራ ይወስነው እዚህ ጋር ነው። ከዛ ወደ ትልቁ ስራ እንገባለን፣ ልማት ወይም ትክክለኛው የኮዲንግ ስራ። ሶፍትዌሩ ተገንብቶ ካለቀ በኋላ ደግሞ ሙከራ ይደረግበታል። ሁሉም ነገር በትክክል መስራቱን ማረጋገጥ አለብን። በመጨረሻም ሁሉም ነገር ሲጨናቀቅ ሶፍትዌሩ ለሰራተኞች ለአገልግሎት ዝግጁ ይሆናል። እርግጥ ነው ይህ ሁሉ ነገር በራሱ አይሰራም፣ ሰዎች ያስፈልጉታል። ታዲያ ይህንን ዲጂታል ህንፃ የሚገነቡት ቁልፍ ተዋናዮች እነማን ናቸው? እስኪ እነማን እንደሆኑ ወደ ቤቱ ምሳሌያችን እንመለስ። የፕሮጀክት ሥራ አስኪያጁ ልክ እንደ ዋናው የግንባታ ተቋራጭ ነው ብለን ማሰብ እንችላለን። ሁሉንም ነገር በበላይነት የሚቆጣጠረው እሱ ነው። ጊዜን፣ በጀትን፣ የሰው ኃይልን ሁሉንም ያስተዳደራል። በሌላ በኩል ደግሞ የገበያ ጥናት ቡድኑ አለ። እነሱ ደግሞ ልክ እንደ ውስጣዊ ዲዛይነር ናቸው። የደንበኛውን ፍላጎት በትክክል ተረድቶ የሚገነባው ቤት ወይም ሲአርኤም ለተጠቃሚው ምቹ እና ጠቃሚ እንዲሆን ያደርጋል። እሺ፣ ወደ መጨረሻው እና ምናልባትም በጣም ወሳኙ ክፍል ደርሰናል። ይሄ ሁሉ ልፋት፣ ይሄ ሁሉ ቴክኖሎጂ በመጨረሻ ለማን ነው? መልሱ ግልጽ ነው፣ ለደንበኛው። እስቲ የገበያ ጥናት ቡድኑ ይሄንን አዲስ መሳሪያ ተጠቅሞ የደንበኛውን ተሞክሮ እንዴት እንደሚያሻሽል እንመልከት። ሲአርኤም ለገበያ ጥናት ቡድኑ ልክ እንደ ሱፐር ፓወር ነው። እንዴት ካላችሁ ለደንበኞች ለየብቻቸው የተዘጋጁ ቅናሾችን እንዲያቀርቡ ያስችላቸዋል። የደንበኞችን ፍላጎት በጥልቀት እንዲረዱ ያግዛቸዋል። የማስታወቂያ ዘመቻዎቻችሁ ምን ያህል ውጤታማ እንደሆኑ እንዲለኩ ዕድል ይሰጣቸዋል።
ከሁሉም በላይ ደግሞ አገልግሎታችሁን እንዴት ማሻሻል እንደሚችሉ የሚያሳይ ግልጽ መረጃ ያገኛሉ። ይህንን ሁሉ የሚያጠቃልል አንድ አባባል አለ። ዋናው ግብ መረጃን ወደ ውይይት መቀየር ነው። በቃ የሲአርኤም ዋና ፍልስፍና ይሄ ነው። ቁም ነገሩ ቁጥሮችና መረጃዎችን መሰብሰብ ብቻ አይደለም፣ በጭራሽ። ዋናው ነገር ያንን መረጃ ተጠቅሞ ከደንበኛው ጋር እውነተኛ ውይይትና ግንኙነት መፍጠር። ስለዚህ ወሳኙ ነጥብ ምንድነው? ሲአርኤም ዝም ብሎ የኮምፒውተር ሶፍትዌር ብቻ አይደለም። በጭራሽ። ባንኩ መተማመንና ግንኙነትን ለመገንባት የሚጠቀምበት ዲጂታል ማዕተፍ ወይም ሰማያዊ ንድፍ ነው። ደንበኞቹን በተሻለ ሁኔታ እንዲያውቅ፣ ፍላጎታቸውን እንዲረዳ እና ጠንካራ ግንኙነት እንዲገነባ የሚያስችለው መሰረት ነው። ይህንን ትንታኔ በአንድ ትልቅና አሳሳቢ ጥያቄ እንቋጨው። ቴክኖሎጂ ባንኮች ስለ ደንበኞቻቸው ሁሉንም ነገር እንዲያውቁ አስችሏቸዋል። ይሄ ግልጽ ነው። ነገር ግን ይህ ሁሉ መረጃ ሲከማች የተሻለ አገልግሎት መስጠት እና የግል የሕይወትን መከታተል መካከል አለው ያቺ ቀጭን መስመር የት ላይ ነው የምትገኘው? ይህ ለወደፊቱ ሁላችንም ልናስበት የሚገባው በጣም ወሳኝ ጥያቄ ነው።